ሰላም ሰላም ውድ የቻናል ቤተሰቦች እንደምን አላችሁ? ሰላም ናችሁ? በዛሬ ቪዲዮ ደግሞ አክቲቭ ኮሚኒቲ ጋይድላይን ስትራይክ ላጋጠማችሁ ሰዎች እንዴት አድርገን አፒል ማድረግ እንችላለን፣ እንዴት አድርገን ማስተካከል እንችላለን የሚለውን ነው ማሳያችሁ። በመጀመሪያ ወደ ቻናላችሁ ውስጥ ትገባላችሁ። ወደ ዩቲዩብ ቻናላችሁ ማለት ነው። ኖርማል ዩቲዩብ ላይ ከገባን በኋላ እዚህ ጋር ራይት ክሊክ አድርገን እዚህ ጋር ዩቲዩብ ስቱዲዮ የሚለውን እንገባለን ማለት ነው። ዩቲዩብ ስቱዲዮ የሚለው ስንገባ ወደ ቻናላችን ዳሽቦርድ ይወስደናል ማለት ነው። እዚህ ጋር እንደምታዩት አክቲቭ ኮሚኒቲ ጋይድላይን ስትራይክ ይለናል። ደርሱን ብሎናል። ስለዚህ ይህንን እንዴት አድርገን አፒል እናደርጋለን የሚለውን ያሳያችኋለሁ። በመጀመሪያ የምናደርገው ምንድነው? እዚህ ጋር ዋርኒንግ የሚለውን እነካለን። ዋርኒንግ የሚለውን ሲነካ ታች ላይ ቴክ አክሽን የሚል ይመጣልናል። ቴክ አክሽን የሚል ይመጣልናል። እሱን እንነካለን ማለት ነው። ስለዚህ ቪዲዮ ይሄ ነው። ስትራይክ ያስያዘባችሁ ቪዲዮ እኔ ጋ ያለው ይሄ ነው። እናንተም ጋር ቪዲዮ ይመጣላችኋል። ከታች ምንድነው? ከታች በስተቀኝ ግርጌ ላይ ቴክ አክሽን ይመጣልናል። ደግመን እሱን እንጫናለን። ከዛ ምንድነው የምናደርገው? ከሁለቱ አፒል ማድረግ አለ ወይ አፒል ማድረግ ወይ ደግሞ ትሬኒንግ ወስደን በራሱ ጊዜ በ90 ቀን ድረስ ኤክስፓየርድ አድርጎ ራሱ እንትን እንዲያደርግ ነው። እኔ ትሬኒንግ ወስጄ ነው ሰሚት አፒል የምታደርጉ ከሆነ ግን ኤግዛክትሊ ቪዲዮ የእናንተ ከሆነ ምንም አይነት ጥፋት ካልሰራችሁ ስትራይክ ማያሰጥ ቪዲዮ ከሆነ እርግጠኛ ከሆናችሁ አፒል ሰሚት ማድረግ ትችላላችሁ። ይሄ እንደዚህ ነው፣ የራሴ ስራ ነው፣ ምንም አይነት ጥፋት ቫዮሌት ያላረኩም የሚለውን ኖርማል በኢሜይል መልክ ጽፋችሁ ማለት ነው። አሁን እኔ ትሬኒንግ ላይ ቴክ ትሬኒንግ ሚል አለ። ይሄኛው ቷቢዮ ዋርኒንግ ኤክስፓየር ኢን 90 ዴይስ የያዝ ኦፕሽን ቴክ ኩዊክ 7 ኩዌስችን ትሬኒንግ ይላል። ስለዚህ 7 ጥያቄዎችን ትመልሳላችሁ። ከመልሳችሁ በኋላ በ90 ቀናት ውስጥ ኤክስፓየር ያደርግላችኋል ማለት ነው። ስለዚህ እኔ ቴክ ትሬኒንግ የሚለውን አነካለሁ። ከዛ አባውት 7 ኩዌስችንስ ኢን 50 ሚኒትስ በ15 ደቂቃ ውስጥ 7 ጥያቄዎች ይመጡላችኋል። እነሱን ትመልሳላችሁ ማለት ነው። የመጀመሪያው ጥያቄ ሄክተር አፕሎድስ ኤ ቪዲዮ ኦፍ ኤ ሆት ኦይል ማሳጅ ኢን ቪዲዮ ዘ ፐርሰን ጌቲንግ ዘ ማሳጅ ኢዝ ኑድ። አንብባችሁ እንትን ካላችሁ በኋላ የትኛው ነው ትክክለኛ መልስ የሚለው የስ ኢትስ ኢቫሉዌሽን ነው፣ ኖ ኢትስ ኖት ኢቫሉዌሽን የሚለውን ትመርጣላችሁ። ከዛ ኔክስት ትሉታላችሁ። ለእናንተ ለማሳየት ያክል ስለሆነ እኔ ራሴ አንብቤ መልሱን እንትን ብዬ ለማፍጠን እሞክራለሁ። ከዛ እንዲህ እንደምታዩት ትሬኒንግ ኮምፕሊትድ ኦን ማርች 24 ይላል። ዋርኒንግ ዊል ቢ ኤክስፓየርድ ኦን ጁን 22። ስለዚህ በ90 ቀናት ውስጥ ኤክስፓየርድ ይሆንልኛል ማለት ነው። በዚህ አይነት መልኩ እናንተም እኔ አሁን ትሬኒንጉን ጨርሻለሁ። ከዛ እዚህ ጋር ክሎዝ እለዋለሁ። አሪሽ ዋንት ሊቭ ይላል። ሊቭ እለዋለሁ ማለት ነው። ስለዚህ በ90 ቀናት ውስጥ እዚህ ጋር እንደምታዩት ትሬኒንግ ኮምፕሊትድ ይላል። ማርች 24 2026 ነው ኤክስፓየርድ የሚያደርግ ጁን 2022 ላይ ኤክስፓየርድ ያደርግልኛል ማለት ነው። በዚህ አይነት መልኩ የእናንተን አክቲቭ ኮሚኒቲ ጋይድላይን
ስትራይክ ከደረሰባችሁ አፒል ማስወገድ ትችላላችሁ ማለት ነው። ሆፕ ቪዲዮ ለእናንተም ይጠቅማቸዋል ብዬ ተስፋ አደርጋለሁ። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እላለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ